የጃኒ አድናቂዎች፣ የጃኒ ፎሎወሮች፣ የጃኒ ቤተሰቦች፣ የጃኒ ሰዎች በሙሉ ይሄ ቪዲዮ ለእናንተ ነው። የጃኒን አካውንት የበፊቱንም ያሁኑንም አሁን ወደፊት የምትከፍተውንም የሚያዘጉት እየከፈሉ ነው። ገንዘብ በዶላር እየከፈሉ ነው። እንዳይመጣ ታው በውስጥ እንጨርስኝ የሴት መብት ምን እንደሆነ አሳዩሽ እኮ ከወንድ ጋር አትግል አያስፈልግም። ግብታ ዛሬ ወጥቶ ምንድን ነው ያለው? እኔ ካጠገቧ አንተ ካጠገቧ መሆንማ ምን አስፈለገ? አካውንቱን አስከፍታለህ። አካውንቱ የሚከፈትበት ቦታ ገንዘቡ ዶላሩ ነው። ጨላው ላይ ነው ችግር ያለብን። እኔም ባለፈው 2.7 ሚሊዮን ፎሎወር ያላትን አካውንት ለማስመለስ በምጥርበት ሰዓት የሆነ ሰው ነው የነገረኝ እንደዚህ እንደሚያደርጉ ማለት ነው። ማስ ሪፖርት ይገዛል ጋይስ፣ ማስ ሪፖርት ይገዛል፣ ፎሎወር ይገዛል፣ ሰብስክራይበር ይገዛል፣ ኮሜንት ይገዛል፣ ላይክ ይገዛል። የማይገዛ ነገር የለም። እነዚህ ሰዎች ተባብረው ገንዘብ አዋጥተው የጃኒን አካውንት በገንዘብ እየከፈሉ ማስ ሪፖርት እየገዙ ነው የሚያዘጉባት። ችግሩን ካሳወቅኳችሁ መፍትሄውስ ምንድነው? ሲምፕሊ ለቲክቶክ ማስ ሪፖርቱ ጀኒዌን እንዳልሆነ የተገዛ እንደሆነ ማሳወቅ በቂ ነው እና ጃኒ ምንም አይነት ቲክቶክ ኮሚኒቲ ጋይድላይንን ቫዮሌት እንዳላደረገች፣ ምንም አይነት መስመር እንዳልጣሰች ማሳወቅ። ሁለት አይነት መፍትሄ ነው ይዤላችሁ የመጣሁት። የምትወዷት ከሆነ ሁለቱንም አድርጋችሁ ከቻልን ያዘጉባትን አካውንት እናስመልስላት፣ ካልቻልን ደግሞ ግድ የለም ከዚህ በኋላ ያለውን አካውንት እንጠብቃለን። መጀመሪያ የቲክቶክ ፔጅ ላይ ትሄዱና ሰርች ባር ውስጥ ገብታችሁ የጃኒ ገብሩን አካውንት 1.2 ሚሊዮን ፎሎወር ያለውን አካውንት ዩዘር ኔሟን ኮፒ ትሉታላችሁ። እሱን ኮፒ አድርጋችሁ መልሳችሁ ወደ ቲክቶክ ፔጅ ትሄዱና ወደ ሰርች ባሩ ትሄዱና ቲክቶክ ብላችሁ ስትጽፉ የቲክቶክ አካውንት ይመጣላችኋል። ቲክቶክ የሚል ብዙ ፔጅ ስላለ እንዳትሸወዱ። ከአጠገቡ እንደዚህ ሰማያዊ ቲክ ራይት ያለበት አካውንት ነው። ከዛ እሱን አካውንት ትነኩና ቀጥታ ወደ እነሱ ፔጅ ትሄዳላችሁ። 93.2 ሚሊዮን ፎሎወር ነው ያለው። ወደ አካውንቱ ዋና ፔጅ ትገቡና መጀመሪያ ላይ ያለውን ቪዲዮ ትነካላችሁ። ልክ ቪዲዮ እንደከፈተላችሁ ወደ ኮሜንት ሴክሽኑ ትገቡና ቅድም ኮፒ ያደረጋችሁትን የጃኒ ገብሩን ዩዘር ኔም ፔስት ብላችሁ ጃኒን እዚህ ኮሜንት ሴክሽን ላይ ታግ ታደርጓታላችሁ። ከዛ በኋላ እንደዚህ ብላችሁ ትጽፋላችሁ። የምትጽፉትን ከዚህ ላይ መውሰድ ትችላላችሁ። ካልሆነም ደግሞ ኮሜንት ሴክሽን ላይ ኮፒ እንድታደርጉት አስቀምጬላችኋለሁ። አካውንቷን ግን ሰማያዊ እስኪሆን ድረስ ታግ ማድረጉን እንዳትረሱ። ለቲክቶክ አሳወቅን ማለት ነው። ምንም አይነት ኮሚኒቲ ጋይድላይን ሳትጥስ ሳታጠፋ በውሸት ማስ ሪፖርት ተደርጎባት፣ በክፍያ ማስ ሪፖርት ተደርጎባት አካውንቷ ችግር ውስጥ እንደገባ እያሳወቅ ነው ማለት ነው ለቲክቶክ። ሶ እራሳቸው በኮምፒውተር ወይም ደግሞ በኤአይ ሪቪው የሚያደርጉትን በሰው ሪቪው እንዲያደርጉት ሪኩዌስት እንጠይቃለን ማለት ነው። አካውንቷ በሰው ሪቪው ከተደረገ ደግሞ ከዚህ በኋላ ማስ ሪፖርት ቢያደርጉ ራሱ አይሰራላቸው። ሌላኛው መንገድ ደግሞ ትዊተር ላላችሁ ፎሎወሮቿ ነው የሚሆነው። ትዊተር ያላችሁ ሰዎች ትዊተር ፔጃችሁ ላይ ሄዳችሁ አዲስ ፖስት ትከፍቱና አት ብላችሁ ቲክቶክ ሰፖርት የሚባል የቲክቶክ አካውንት አለ። አት ቲክቶክ ሰፖርት ብላችሁ ጽፉ እራሱ ያመጣላችኋል። ይሄው እንደዚህ ሰማያዊ ቲክ አለው። እንደገና ደግሞ ቲክቶክ የሚል ሎጎ አለው። ይሄንን ታግ ማድረጋችሁን እንዳትረሱ። እሱን አካውንት ታግ ታደርጉትና ልክ አሁን ኮሜንት ሴክሽን ላይ እንደተናገር ነው እንደዚህ ብላችሁ ትጽፋላችሁ። እዚህ ጋም የጃኒን ቲክቶክ አካውንት ዩዘር ኔም መጠቀም እንዳትረሱ። ይሄው @ጃኒ ላይቭ ብዬ እንደጻፍኩት ማለት። ይሄንንም ኮፒ ፔስት እንድታደርጉ ኮሜንት ሴክሽን ላይ አስቀምጥላችኋለሁ። ሶ ትዊተር ላይ ያለውን የቲክቶክ ሰፖርት ፔጅ እያሳወቅ ነው ማለት ነው። የጃኒን አካውንት በሰው ሪቪው አድርገው እንዲመልሱላት። በዚህ ነገር ውጤታማ እንድንሆን ቢያንስ ከ10,000 ሰው በላይ ትዊተር ላይ ፖስት ቢያደርግ ኮሜንት ሴክሽኑ ላይ ታግ እያደረጋት ኮሜንት ያንን ያልኳችሁን ኮሜንት ቢጽፍ ማለት ነው። ቲክቶክ በጣም ብዙ ሰው ታግ ሲያደርገው አቴንሽን ስቦ ሄዶ ያይ። ትዊተር ገጻቸውንም የቲክቶክ ገጻቸውንም ራን የሚያደርጉት ሰዎች አቴንሽናቸው ከተሳበ በዚህ ጉዳይ እርምጃ ይወስዳል ቲክቶክ ራሱ ማለት ነው። አካውንቷን ሪቪው ያደርጉትና ምንም አይነት ኮሚኒቲ ጋይድላይን የጣሰችበት ካላገኙ ይመልሱላል። ከዛ በተረፈ ለሶስተኛ ጊዜ አዲስ አካውንት አውጥታለች። ይሄውና አካውንቱ። እሱን አካውንትም ሄዳችሁ ፎሎ አድርጉ። ለማንኛውም እነዚህ አካውንቶች ካልተመለሱላት ማለት ነው። ተመርተው በብዙ ነገር ያጨማለቁ ወንጀል ብቻ አይደለም ብዙ ነገር ያለባቸው ዘግናይ ለሰሚ የሚዘገንን ትውልድን የሚያጠቃ ነገር የሚያረጉ ሰዎች ቅስቀሳ ባነሱት በእነሱ ተመርተው የኔ ወገኖች እህቶቼ ድምጽ መሆናቸው የምጨቃጨቅላቸው እምልላቸው አብረው በድንጋይ ሲመቱኝ መቋቋም አቅቶኝ እህቴን
ለእህቶችሽ ቋሚ አንቺ ጀግና ሴት አንቺ ሴት ዝንብ እንኳን አትነኪም አይደል? ምንም አታረጊም አንቺ ንጹህ ሴት ጻድቅ ሴት ለእህቶችሽ ደራሽ። አንቺ ላይ እየደረሰ ያለውን ግፍ እኔ ጠላትሽ ላይ በእኔ ጠላትሽ ላይ ያድርገው። እኔ ቪዲዮቹን ፐብሊክ አድርጊያቸው። ምንም አላደረግሽም አይደል? ምንም አላጠፋሽም አይደለ? ቪዲዮቹን ከ732 ፕራይቬት አድርገሽ ያደረሻቸውን ፐብሊክ አድርጊያቸው። ጠላቶቼ ምን ላይ ደረሳችሁ? እዚህ ላይ ደርሰናል። ከ700 ምናምን ቪዲዮ ወደ 32 ምናምን ቪዲዮ ደርሰናል። ምንም እንዳልሆንሽ አክት አታድርጊ። ዩቲዩብ ማስ ሪፖርት ስላደረግን ብቻ ፔጅሽን አይዘጋውም፣ ዩቲዩብሽን አይዘጋውም። ኤቪደንስ ይፈልጋል፣ ማስረጃ ይፈልጋል። 700 ምናምን ቪዲዮ ፕራይቬት ያደረግሽው ማስረጃ ለማጥፋት አሻራ ለማጥፋት። ወንጀል ሰርቶ አሻራ ይጠፋል አይደል? ልክ እንደዛ ማለት ነው። አንቺ ንጹህ ሴት ከሆንሽ አንቺ ለእህቶችሽ ቋሚ ለእህቶችሽ ደራሽ ከሆን ማንንም ካልነካሽ ማንንም ካላስፈራራሽ ማንንም ካልሰደብሽ ማንንም ሳይበር ቡሊ ካላደረግሽ ማለት ነው እና በራስሽ የምትተማመኝ ከሆነ በእውነትሽ በቆምሽለት አሁን በቆምሽለት እውነት የምትተማመኝ ከሆነና አንቺ ንጹህ ሴት ከሆንሽ እኛ ወንጀለኞች ጀርባችን በጣም የተጨማለቀ የዘገነነ ምናምን ከሆነ ፐብሊክ አድርጊያቸው። 700 ምናምን ቪዲዮዎች ፕራይቬት ያደረግሻቸው አይ ዴር ዩ ወራረዳለሁ። አታደርጊውም። ምክንያቱም ታውቂያለሽ as soon as that happens እኛ ሪፖርት ያደረግነው ነገር ይሰራል። ለምን? ዩቲዩብ ማስረጃውን ስለሚያገኝ ማለት ነው። አንላቀቅ ወይ እንዲሁ ፕራይቬት አድርገሹ በ30 ምናምን ቪዲዮ ትቀጥያለሽ። ሰሞኑን በጣም በስነ ስርዓት ነው እያወራሽ ያለሽው። ስድብሽም ቀንሷል፣ አነጋገርሽም ቀንሷል። የሰው ሚስጥር እያወጣሽ አይደለም። ፋይል ይዣለሁ እንደዚህ ያለኝ እንደዚህ እንትና እያልሽ አይደለም። ጥሩ ነው፣ በዚሁ ቀጥይ፣ ችግር የለም። ግን አንላቀቅ። ንጹህ ነሽ አይደለ? ንጹህ ከሆንሽ ዩቲዩብም እኛ ማስ ሪፖርት ያደረግነው ዞር ብሎ አያይልንም። ስለዚህ ፐብሊክ አድርጊያቸው ቪዲዮዎችሽን። ምን አስጨነቀሽ? ምን አስፈራሽ? በዚህ አጋጣሚ ለሌሎቻችሁ መናገር የምፈልገው ነገር this is a win for us. this is a win for us. ያን ሁላ ነገር ያደረገችባቸው ቪዲዮዎች ናቸው የሌሉት አሁን ሶሻል ሚዲያ ላይ። at the end of the day ከሶሻል ሚዲያ ያንን ነገር ማጽዳት ነበር አላማችን። this is a win for us. ግን በዚሁ እንዲቀጥል ማድረግ አለብን። አለቀ። ለማናቁም አሁንም እንዘግብለት፣ ለዩቲዩብ እንንገረው፣ ስቲል ኢሜል እንላክለት፣ ሪፖርት እናድርግለት እየገባን ፔጁ ላይ በዚሁ በ30 ምናምን ቪዲዮ እንዲቀጥል ማድረግ ራሱ ትልቅ ነገር ነው። ባናዘጋውም ማለት ነው።